የአንድ ዓመት የ6 ወር ወይም ደግሞ የ2 ዓመትና ከዛ በላይ እቅድ አውጥተን መስራት ከጀመርን በኋላ የሆነ ቀን ላይ ስናስታውሰው ለአንድ ሳምንት ወይ ለ2 ሳምንት ወይ ደግሞ ለአንድ ወር ረስተናል ወይም ደግሞ ተሰላችተን አቋርጠን ትተናል እና አብዛኞቻችን የምናደርገው እንደ አዲስ እቅድ ማውጣት ነው። ሌሎቻችን ደግሞ እየደጋገምን መውደቅ ስለሰለችን አቋርጠን እንተዋለን ወይም ተስፋ ቆርጠን እንተዋለን። ነገር ግን መሆን ያለበት እንደዚህ ነው። መጀመር፣ መውደቅ፣ ማልቀስ ወይም መናደድ፣ ግን እንደገና መጀመር። አሁንም ድጋሜ መውደቅ፣ አሁንም መሰላቸት፣ መጠራጠር ወይም ደግሞ ተስፋ መቁረጥ ሊኖር ይችላል። ግን እንደገና መጀመር። ድጋሜ ልትወድቁ ትችላላችሁ። ነገር ግን እንደገና መማር፣ ከሰዎች መጠየቅ፣ አዳዲስ ነገሮችን ማየት፣ ያንን ሊረዳችሁ የሚችል ነገር መፈለግ፣ ግን እንደገና መጀመር። ይኸውላችሁ የሆነ ቀን ላይ ማለት ነው ዘወር ስትሉ በጣም ርቃችኋል። የሆነ ሰዓት ላይ ስታስታውሱት በጣም ተቀይራችኋል እና ከምታስቡት በላይ ተሳክቶላችኋል። ይህ ነው የሪያ ተሚኩ ውበቱ። ትወድቃላችሁ፣ ትጀምራላችሁ፣ ትወድቃላችሁ፣ ትሰራላችሁ፣ ትወድቃላችሁ፣ ግን ትቀጥላላችሁ። አሁንም አረፈደም። አሁንም መቀጠል ትችላላችሁ።